አቶ ታዬ ደንዳ በዚህ ልክና መጠን ደፍረው እንዲወጡ ያደረጋቸው ምንድን ነው? እሱኑ ሲወጣ ጠብቀህ መጠየቁ አይሻልም? የራስህን ግምገማ ለስርዓቱ ብዙ ጥብቅና ቆሙ፣ ብዙ ጠንካራ ነገሮችን ሲሰነዝሩ በዚህ ነው የሚታወቁት። የስርዓቱ ግንብ ነበሩ፣ አፍ ነበሩ፣ ተሟጋች ነበሩ። በዚህ መጠን አሁን እንዲህ ደፍረው ሊወጡ የቻሉበት ምክንያት ምንድን ነው? ይሄ እንግዲህ የፓርቲያቸው የውስጥ ጉዳይ ነው። ይሄንን መልስ ሊሰጡ የሚችሉት ወይ እሳቸው ናቸው ወይ የፓርቲው ሌሎች ባልደረቦች ሊሆኑ ይችላሉ። ግምታዊ ሊሆን ይችላል እንጂ ሌላ ገንቢ የሆነ ሀሳብ ወይም ትንተና ማቅረብ ይከብዳል። ቅሬታ፣ ስሞታና ወቀሳቸው የከረመና የተጠራቀመ ነው ወይስ በአንድ ላይ ጀንበር ፈልቶ የገነፈለ? ይህን ያልኩት ተያያዥ ጉዳዮችን ስለማነሳ ነው። እንዳንተ ግምገማ የተጠራቀመ የኖረ የዓመታት ክምር ነው ወይስ በአንድ ጀንበር ብሎ እኔ እንጃ። ልጅ ሆኜ አያቴ የምትለው ነገር ነበር። ሙሉ በዳኔ ትባላለች እና ጥሩ ነገር ማድረግ ካልቻልክ አለማጥፋት መሞከር አለብህ። ስለዚህ የምትናገረው የምታደርገውም ነገር የሚጠቅም ከሆነ ተናገረው፣ የማይጠቅም ከሆነ ግን አለመናገር ነው። ድሮ ወጣት ሆኜ በቃ የታየኝን ሁሉ እናገር ነበረ። አንዳንዱ ይጠቅማል፣ አንዳንዱ ይጎዳል። ካልጠቀመ ኦፒኒየን ስላለ መናገር ምን ጥቅም አለው? እሺ፣ እርሳቸው የገለጹትን ያህል ጠቅላይ ሚኒስትሩ እንዲያ መሆናቸውን ከተረዱ ይሁን ራሳቸውን ለመስዋዕትነት ያቀርበው፣ ግን ቢያንስ የቤተሰቦቻቸውን ሴፍ ዞን እንዴት አልመረጡም? እንዴት አልፈጠሩም? ይሄን ከቅድሙ ጥያቄ ጋር ተያያዥ ያደረግኩት ምንድን ነው? ለዚህ ነው የከረመ ጉዳይ ነው። የከረመ ቢሆን ኖሮ እንዲህ አይነት መሰናዶ፣ እንዲህ አይነት ዝግጅት ሊያደርጉ ይችሉ ነበረ። የከረመ ስላልሆነ የሰሞነኛ ጉዳይ ስለሆነ ገንፍሎ ያወጣቸው ይሄን አላደረጉም። ቤተሰቦቻቸውንም ልጆቻቸውንም እንግዲህ እንደምናየው ለችግር ዳርገዋል። ኢትዮጵያ ውስጥ እኮ ኮሌክቲቭ ዲፕሬሽን ውስጥ እኮ ነው ያለ ነው። we are collectively traumatized። 5 ዓመት እኮ እኛ ሀገር ውስጥ የሆነውን በእድሜ ትንሽ ትበልጠኛለህ። በደንብ ባለፈው 5 ዓመት የሆነውን ባለፈው 50 ዓመት ሆኗል እንደዛ ሀገር። የኛ መንገርም ህዝቦች እኮ ነን። ባለፈው 5 ዓመት እኮ የሆነው ጊዜ እንደዚህ ሲሮጦ ያውቃል እንዴ? ስንት ነገር ነው የተከሰተው። በ500 ዓመት የማይከሰት ነገር እኮ በ5 ዓመት ውስጥ ታጭጎ ይሄ በሰዎች ላይ ከፍተኛ የስነ ልቦና ጫና ይፈጥራል። አንዳንዱ ብሶባቸው ጫካ ይገባሉ። አንዳንዱ እንደኔ ዝም ይላል። አንዳንዱ ባንለበት ያፈነዳዋል። እኔ ወደ ግለሰቦች ብቻ ባናወርደው ጉዳዩ ነው። አዎ ወደ ግለሰቦች ብቻ ባናወርደው we are collectively traumatized as a society። እንደ ህዝብ ከፍተኛ የሆነ ጭንቀት ውስጥ PTSD ፈረንጆች የሚሉት ሐኪሞች የሚሉት አለ አይደል? ይሄ ከጦርነት በኋላ ጦርነቱ የቆዩ ሰዎች የሚያልፉበት የአእምሮ ችግር እንዴ! እልቂቱ፣ መከራው፣ ፍጥነቱ ደግሞ የቀውሱ ፍጥነት መደራረቡ በአመራር ላይ ያለ ሰው ተውና ለሌላውም ግለሰብ በጣም ከባድ ነው። በዛ ሀገር ፖለቲካ ውስጥ ያለን ሰዎች በዚህ አፌክትድ አልሆንም። ጫና አላረገብኝም፣ አይምሮዬን አልነካም የሚል ሰው ካለ ተሳስቷል። ብያለሁ እኮ
አይ ቻሌንጅ ኤቭሪባዲ ገና ቦሌ ስትደርስ ከሰው ፊት ላይ ታየዋለህ፣ በየቤትህ ታየዋለህ፣ መንገድ ላይ ታየዋለህ። ዛሬ በሄድኩበት አካባቢ የማየው ኢትዮጵያዊ ስለ ሀገሪቱ ሁኔታ ያልጨነቀው የማያሳስበው ትካዜ ውስጥ ያልገባ ያላዘነ አላየሁም እኔ በበኩሌ። ስለዚህ በግለሰቦች በመንግስት ውስጥም ሆኖ ከመንግስት ውስጥ ውጪ ያሉትን ስታይ አንዳንድ የሚያደርጓቸውን ነገሮች ከዛ አንጻር ጄነራላይዝ አድርጎ ማየቱ የተሻለ ይሆናል። ግለሰቦችን የሆነ እርምጃ ሲያደርጉ ልትገላቸው ትችላለህ፣ ልታስራቸው ትችላለህ፣ ከስራ ልታባረራቸው ትችላለህ፣ ልታወግዛቸው ትችላለህ። አይ ዶንት ቲንክ ያኛው መፍትሄ ሊሆን አይችልም ብቻውን። ስለዚህ ኮሌክቲቭሊ የገባንበት ትራውማ ስላለ ኮሌክቲቭሊ ከውስጡ መውጣት ካልሞከር ብዙ ዘላቂ የሆነ መፍትሄ የምናመጣ አይመስለኝም። ግን ፖለቲካ ብልጠት አያስፈልገውም። የፖለቲካ ትግል፣ ፖለቲካዊ ተቃውሞ ሲባል ዘዴዎች፣ ብልሃቶች የራሱ ሳይንስ አለው። አዋጪ ነው እርሳቸው የሄዱበት መንገድ። ፖለቲካ እውቀትን ያስፈልጋል፣ ብልሃትነትን ያስፈልጋል፣ ብልጠትን ያስፈልጋል፣ ሀዘኔታ ሲምፓቲ እና ኢምፓቲም ያስፈልገዋል። አንድ ሰው ሁሉን አሟልቶ ሊሄድ አይችልም። ቁርጠኝነት፣ ጀግንነትንም ያስፈልገዋል። ሁሉንም ብልጠት፣ ብልሃት፣ እውቀት፣ ቁርጠኝነት አሟልቶ አይሰጥም ጌታ ብላለች ዘፋኛውና አሟልቶ አይሰጥም። አንዳንዱን በትምህርት ታገኘዋለህ፣ አንዳንዱን ህይወት ታስተምርሃለች እና አመዛዝኖ መሄድ ያስፈልገዋል። ስለዚህ ሁላችንም በሀገራችን ፖለቲካ ውስጥ የተሳተፍን ሰዎች አይ ቲንክ ሰከን ማለት ይገባናል። ብዙ የሚያስቆጩ፣ ብዙ የሚያበግኑ፣ ብዙ የሚያሳብዱ፣ ተስፋ የሚያስቆርጡ ማለት ነገሮች አሉ። የኦሮሞ ተረት አለ። አሬ ጀዳኒ ኦኬሳ ባሰን እንዳማ እሳት እያነደድክ አንዳንዴ በተለይ ክረምት ሲሆን እንጨት ይረጥባል አይደል? እንጨቱ ስሯት ጋር በጣም ይጨስና አይነን እንትን ይልሃል። ታባቱ ጨሰ ብለህ ስታወጣ ደግሞ እሳቱ ይጠፋል። ስለዚህ ጭሱም እንዲቀንስ እሳቱም እንዳይጠፋ አቻችሎ መሄድ እንጂ አጌን እኔ ደግሜ ማለት ፈልገው ያለፍንበት ሁኔታ ከለበረን ተስፋ እና የገባንበት መቀመቅ በጣም ዲፕሬሲንግ ነው። ሁሉም ይዋሻል እንጂ ያልተሰማው ከቱባ አመራር ጀምሮ እስከ ታች ድረስ የነበርንበት ያለፈው 5 አመት ቀውስ ቀላል ነው። አንዳንዱ በጣም አጋኖ የተወሰነን ግለሰብ ቡድን ሊደፈድፍበት ሊሞክር ይችላል። አንዳንዱ ኧረ ችግር የለም አልጋ ባልጋ ነው ሁሉም ነገር እያለ መሄድ ይችላል። ዲፕ ኢንሳይድ ግን ኢትዮጵያውያን ሆነን የዛ ሀገር ተወላጆች ሆነን የዛ ሀገር ዜጎች ሆነን የገባንበት ትራጀዲ የማይቆጨን ከዚህ ውስጥ መቼ ሆነ የምንወጣው ብለን እንደ የሃይማኖታችን ኢቭን ሃይማኖት የሌለው በልቡ የማይጸልይበት ያለ አይመስለኝም። ከአቶ ታዬ ጋር በግል ተዋወቃላችሁ፣ ቅርበት ነበራችሁ፣ አጥግብ ላጥግብ ሆናችሁ ተወያይታችሁ ተጫውታችሁ ታውቃላችሁ? አዎ። የሀሳብ ልዩነት ነበራችሁ? ኖ የሀሳብ ልዩነት አልነበረንም። በአጠቃላይ ሁለታችንም ከኦነግ ባክግራውንድ ነው የምንመጣው። ስለዚህ አይዲዮሎጂካሊ ልዩነት የለም፣ ግን የለውጡ አካሄድ ላይ ልዩነቶች አሉ፣ ግን ግለሰባዊ አልነበሩም። የግል ጉዳይ የግል ጸብና ቅያሜ በማዕከላቸው የለም። እኔ በፖለቲካ ውስጥ ከአንድም ሰው ጋር የግል ጸብ ኖሮኝም አያውቅም፣ ሊኖረኝም አይችልም። ምክንያቱም ቅድም አብሬ የበላው ጀዋር እና አሁን ኢንተርቪው የምሰጥ ጀዋር ሁለት የተለያየን ሰዎች ነን። አብሬ በግለሰብ ደረጃ የጎዳኝ ሰው ኖሮም አያውቅም። የሚቃወም የተለያየ ሰው ሊኖር ይችላል። ከዛ ውጪ ግን ቅያሜ ኖሮ አያውቅም።
አቶ ታዬ ላይ ከዚህ ቀደም በአንተ ላይ ሰነዝሯቸው በነበሩ ቃላትም አስተያየቶችም ሀሳቦችም ተቆጥተ ወይ ተቀይመ አታውቅም? ኔቨር። ምክንያቱም አያቴ ድሮ የሚለው ነገር ነበረ፣ ፖለቲከኛ መሆን የፐብሊክ ፊገር መሆን ራቁትህን ገበያ እንደመውጣት ነው። ራቁትህን ልብስ በሙሉ አውልቀህ ገበያ ከወጣህ አትዩኝ ማለት አትችልም። ፊቴን እንጂ ሌላ ቦታ አትዩ ማለት አትችልም። ያያችሁትን ሁሉ አድንቁ ማለት አትችልም። ስለዚህ እኔ በነገራችን ላይ ከአቶ ሌንጮ ጋር ሁሌ የምንፈዋገረው ነገር አለ። አንድ ጊዜ ያለኝ ምንድን ነው አንዴ ቸብ አደረገኝና የኔ ወራሽ አንተ ነህ አለኝ። ምን ነው እለዋለሁ፣ ስድብና እርግማንን ከኔ ወርሰሃል አለ። እና ድሮ እሱ ናይቲስ በዘጠናዎች ውስጥ በጣም የሚረገመው በጣም የሚሰደበው እንትን የሚደረገው በኦሮሞ ውስጥም በሌሎችም በጣም የሚረገመው እሱ ነበረ። አሁን እኔ መጣውና ስተካው እሱን ትተውት እኔ ላይ ዘመቱና አይ ቲንክ እስከታሰርኩበት ድረስ በኢትዮጵያ ፖለቲካ እንደኔ የተረገመ እንደኔ የተዘመተበት እንደኔ ስም ማጥፋት የፕሮፓጋንዳ ካራክተር አሳሲኔሽን የተደረገበት የለም። አይሰማኝም ማለት አይደለም። እሱን እጠይቅሃለሁ እያልኩኝም ነበር። ተስፋ ሳያስቆርጥም ወይ ሞራል መንፈስ አይሰበርም ወይ? አይሰበርም፣ ይፈታተናል። ግን ሁሌ ማሰብ ያለብህ ይሄ ነገር እኮ በግል እኮ አይደለም። እነዚህ ሰዎች እኮ በግል አውቀውኝ አይደለም። እነዚህ ሰዎች እኮ በግል በድያቸው አይደለም። ፖለቲካል የፖለቲካ አመለካከቴን ነው። they know the political ጃዋር not the personal ጃዋር ብዬ እኔ አሁን ያኔ በተለይ አክቲቭ ትሩስ በነበርኩበት ወቅት አንድ ነገር ስለጥፍ በሺዎች ኮሜንት ይሰጣል። ብዙ ጊዜ እርግማን ይመጣል። አነበው ነበር፣ እንደውም ቻርት አስቀምጬ በኤክሴል አነበው ነበር። ምንድነው ይሄ ተቃውሞ፣ ይሄ እርግማን የሚመጣው ያልኩትን ካለመረዳት ነው፣ ያልኩትን ከመቃወም ነው። ካለመረዳት ከሆነ የሚቀጥለው ንግግሬ ላይ የሚቀጥለው ጽሁፌ ላይ ሞር ኤክስፕሌን ለማድረግ እጠቀማለሁ ሞክራለሁ። እና በተለይ ቅጥያ ስሞች የሚለጠፉ ሌብል የምትደረግባቸው ግሪሳ፣ ከበቡሽ እንዲህ አይነት ነገሮች የምር ሞራል አይነኩም። እንደ በቃ ነገር አለመኖር ግፍ አድርጌ ብትወስ አይነት ስሜት ውስጥ አይከቱም? ይፈታተናሉ። ግን በልጅነቴ ነው የገባሁበት። አየኸኝ እኔ አንዱ የጀመርኩት ልጅ ሆኜ ድሙጋ ነው ያደኩባት ትንሽ ከተማ ነች። እና ጠዋት ሸንኮራ እንበላለን። ወጣቶች በሙሉ ይመጡና ሸንኮራ ገበያ ቦታ አለች፣ እዛ ቁጭ ብለን እንበላለን። እና አንድ ሰው ፒክ ያደርጋሉና አንድ ሰው ታርጌት ይደረጋል። እዛ ቀን ፉገራ ይባላል። እና ምን አይቀር፣ እናትህ አትቀር፣ የለበስከው ጫማ አይቀር፣ ጸጉርህ አይቀር፣ አንተን ለማብገን አንድ ሰው አይደለም ሁሉም እዛ ያሉት በሙሉ አንተ ላይ ያነጣጥራሉ። እና ተናደከ ሄድክ ነገም ይደግሙሃል፣ ከተደባደብክ ነገም ይደግሙሃል። ያለህ አማራጭ ስቀህ ፉገራውን በፉገራ ቀልብሰህ በራስህም ላይ ቢሆን ቀልደህ ካልሄድክ በስተቀር አንተ እስክትደነዘዝ ድረስ ይቀጥሩበታል። እና አይ ቲንክ ያ የልጅነት አስተዳደጌ እና አሁን አንዳንዴ ጓደኞቼ ምናምን ተናደው ምናምን ሲመጡ እንዴ አንዳንዴ አንድ ወቅት አንድ በጣም የረገመኝ ሰውዬ ረስቼዋለሁ። በጣም ነው የሰደበኝ፣ በጣም ስሜን ያጠፋው። ሳገኘው ረስቼው አቅፌው ሳናግረው አንድ ጓደኛ ያየና መቼ ታረቃችሁ አለኝ። ተጣልተን ነበር እንዴ? ረስቼው ነው። እና አንድ ጊዜ ደግሞ ምን ሆንኩ፣ ከጎኔ ቁጭ ብሎ አንድ ሰው እኛ ጋር እንደምታውቅ ስምህን አይጠሩህም። አንዳንድ ሰዎች እንደዚህ እያደረጉ አንዳንድ ሰዎች እኔ እኮ ነው የተናገርኩት ከኔ እኮ ማለት ይችላል። ከጎኔ እኮ ቁጭ ብለዋል። አንዳንድ ሰዎች ሲል ጠቀረኩትና ስሜን አጠራም እንዴ ያልኩት እና ሰው ቤት በሙሉ ሳቀ። እና ለሁሉም ሰው ላይሆን ይችላል፣ ለኔ ግን ኮፒ ሜካኒዝም ያናደኛል። አንዳንዴ አሁን በጣም ውሸት የሆነ ነገር ሲናገሩ የዛ ቀን ያናደኛል። አንድ የለመድኩት ነገር ምንድነው መልስ አለመስጠት። መልስ አልሰጥም፣ ተኛበታለሁ፣ ውልበታለሁ፣ ሌላ ነገር ሰራለሁ፣ ወይ አነባለሁ፣ ወይ የሆነ ነገር አሁን ደግሞ ስፖርት ሰራበታለሁ። በማግስቱ አልፏል።
ለምን ቤተሰቦቻቸው ላይ እንዳያለ ግፍ ይደርሳል? በማንኛውም ፖለቲካ ላይ እኔንም ጨምሮ በምንሳተፈው ላይ የየራሳችንን ድርሻ ልንወጣ እንችላለን። የሚመጣውንም ነገር መጋፈጥ እንችላለን። የበቀል ፖለቲካ ለምንድን ብለህ በምሬት ገልጸሃል። እዛ ላይ ከንትን አልተነሳህም። ካለፈው እሱ እንዲህ ላይ ነበረ ከሚል አልተነሳህም፣ ግን ተሟግተህላል። ሎክ አጌን ባለፉት 5 ዓመታት እኮ የሄድንበት ነገር በምላስ በጽሁፍ የተነካካ እኮ ቀላል ነው። ተመነጣጥረናል እኮ በመቶ ሺዎች ተላልቀናል እኮ እንደ ህዝብ። ያን ራሱ እኮ ይቅር ብለን ሰላም ፈጥረን እንሂድ እያልን አይደለም። አንድ እሱ ነው። ሁለተኛ ይሄ በሱ ቤተሰብ ላይ የተደረገው ነገር በልጅነቴ ሳይ በእኛም ቤተሰብ ላይ በሌላም ላይ ሲደርስ የነበረውን ነገር ሁሌም ማልወደውን ነገር ነው የፈጠረው። ይሄ ምንድነው? በተለይ ቤተሰብ ላይ የሚደረጉ ነገሮች አንዱ ቤተሰብ አንድ ሰው ላጠፋው ተጠያቂ መሆን የለበትም። ሁለተኛ ደግሞ ቁርሾና ቂምን ለሚቀጥለው ትውልድ እያስተላለፈን እና በተቻለ መጠን እየተዋጉ ያሉት ያቆሙ፣ የጠመንጃ አፈሙዝ ወደ መሬት ይዘግዘቅ፣ ወደ ጠረጴዛ ዙሪያ እንምጣ፣ ለሀገራችን ሰላም እናምጣ እያልን እዛው ደግሞ የምንጎዳዳ ከሆነ ችግር ይፈጥራል እና በተቻለ መጠን ቂም በቀልን እየቀነስን የሚያራርቁ ነገሮችን እየቀነስን የሚያቀራርቡ ነገሮችን እያበዛን ብንሄድ ይሻላል። ለሁሉም ለሀገራችንም፣ እንደ ግለሰብ፣ እንደ ማህበረሰብም፣ እንደ ሀገርም ያው ይሻላል የሚል የእርሳቸው አይነት ሲያሱታየ አይነት አመለካከት ያላቸው የእርሳቸውን አይነት ሀሳብ የሚያራምዱ ፖለቲከኞች በተለይም ደግሞ በኦሮሚያ ብልጽግና ውስጥ ይኖራሉ ብለህ ታስባለህ? እኔ እንጃ። የጀዋር እኔ እንጃ በዛብኝ። እንዲያውም አሁን ምን ወደሚል ነው የገባሁት? እኔ እንጃ አልካቸውን በሙሉ በቃ በቂ መልስ እንደሰጠ እየቆጠርኳቸው ነው። የኢንተርቪው ህግ ምን መሰለህ? እኔ እንጃዎችን የኢንተርቪው ህግ ምን መሰለህ? ጥያቄ አንተ መልስ ወደ ትግራይ ጦርነት እንግባ፣ ትንሽ እንበልበት። ከዛ ኦሮሚያ እናነሳለን፣ ወደ አማራው እንገባለን፣ ኤርትራንም በደንብ እናነሳለን። ቅድም ስናነሳ እንዲህ ሁለል ብለው ይታዩ ነበረ የሚመጡ አደጋዎች፣ ስጋቶች። ስለዚህ ማስቀረት ይቻልም ነበረ፣ ግን ቸልተኝነት፣ ትኩረት አለመስጠት፣ ንቀት፣ እነዚህ ነገሮች ሁሉ ተደራርበው አስቀድሞ የተገመቱት ነገሮች በየዕለታቸው በተለይ አንተ ከስር በፊት ትናገራቸው የነበሩ ነገሮች ሲሆኑ አይተናቸዋል። በትክክልም የትግራይ ጦርነት ማስቀረት ይቻል ነበረ እንተማመናለን፣ ግን በምን መልኩ ማስቀረት ይቻል ነበር? ያን ሁሉ እልቂት፣ ያን ሁሉ ቂም በቀልና ጥላቻ በህዝብ በማህበረሰብ መካከል እንዲፈጠር መቼ እርቁ በተለይ በአማራና በትግራይ አካባቢ ያለው የእርስ በርስ መጠላላት ሁሉ ነው የተጨመረበት ከጦርነቱን ባሻገርና መጀመሪያ ማስቀረት ይቻል ነበር ወይ? በምን መልኩ? እኔ ማስቀረት ይቻል ነበር ባይ ነኝ። 3 ነገሮች ናቸው ከህዋቶች ጋር አንደርስታንዲንግ የነበረን ስልጣን ሲለቁ። አንደኛው ለተበደሉ በደሎች በቀል አንከተልም፣ ሪትሪቢዩሽን አይኖርም። ሁለተኛ የሀብት የፋይናንሻል ሴኩሪቲ። ሶስተኛ የክልሉ ሴኩሪቲ እና የህዝቡ ሴኩሪቲ። እነዚህ ጉዳዮች ላይ በጣም ሴንሲቲቭ ነበሩ። ስለዚህ የነበረው ስልጣን ከለቀቁ በኋላ በተለያየ ተቋማት ውስጥ ሪፎርም መቀነስ ሊመጣ ይችላል። እነዛን ግን በሂደት ማድረግ ይቻል ነበር። እየተማመኑ እየተወያዩ በጉልበት ብዙ ነገሮች ምላስ ያመጣው ነው እዛ ችግሩ። በመወያየት በመነጋገር
ሪአሹራንስ በመስጠት ኢንሴኩሪቲ ከመፍጠር ፍራቻን፣ ስጋትን የሚፈጥሩ ንግግሮችና እርምጃዎችን ከመውሰድ በፊት ይሄ ስለሆነ ይሄ መደረግ አለበት፣ ይሄ ልናደርግ ነው በማለት መመለስ ይቻል ነበር። ምክንያቱም አብዛኞቹ ወደ ግጭት ያመሩት ስጋቶች ናቸው። ስጋቶችን የሚያበረታ እርምጃ ከዚህም እየሄደ መጨረሻ ላይ ወደ ጦርነት ሄደ። በጣም ይቻል ነበር። አብዛኛው ነገር ምንድናቸው ያሉ ኢሹዎች? አንደኛ ህወሓት እንዲሁም የትግራይ ኤሊት በፌዴራል መንግስት ውስጥ ምን ያህል ቦታ ነው ምን ያህል ሚና ነው ሊኖራቸው የሚገባው? እሱም በውይይት መወሰን ይቻል ነበር። ሌላው የክልሉ አውቶኖሚ ራስ ማስተዳደር ምን ያህል ነው የሚሆነው? እሱም በውይይት መንገድ ማስያዝ ይቻል ነበር። ኮስቱን እንወስድ። የሂውመን ኮስት የሰብአዊ ኪሳራውን ተውና የኢኮኖሚክ ኪሳራውን ራሱ ብትወስደው በድርድር የምናወጣው የዛን ሩብ አይሆንም ነበር።